ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒ6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። እንደ አንድ የፕሮጀክት መሐንዲስ ሁሉም የፕሮጀክቱ ስራዎች በቅደም ተከተል ወይም ሎጂክ እንዲሄድ እንፈልጋለን። ነገር ግን ብዙ ጊዜ በፕሮጀክታችን ላይ ከክላይንት የሚመጡ ጥብቅ ፕሮጀክት ኮምፕሊሽን ዴትስ፣ ዌዘር ኮንዲሽንስ እና የተለያዩ የሳይት ላይ ችግሮች ፕሮጀክታችንን ይፈታተኑታል። እዚህ ጋር ነው ኮንስትሬንት የሚመጡት። ዛሬ ኮንስትሬንትን ኦር ገደቦችን በመጠቀም የስኬጁላችንን ክሪቲካል ፓዝ ሳናበላሽ እንዴት በትክክል ማስገባትና ማዘጋጀት እንደምንችል ስቴፕ ባይ ስቴፕ አሳያቸዋል። አብራችሁን ቆዩ። በመጀመሪያ ኮንስትሬንት ምንድን ነው የሚለውን እንመልከት። ኮንስትሬንት ማለት አንድ አክቲቪቲ በሎጂክ ከሚመጣበት ቀን ውጪ በሌላ ምክንያት እንዲገደብ የምናደርግበት ዘዴ ነው። ይህ ማለት ይህ ስራ በዚህ ቀን መጀመር ወይም ማለቅ አለበት ብለን የምንሰጠው ትዕዛዝ ነው ማለት። ኮንስትሬንትን የምንጠቀመው በተለያዩ ምክንያቶች ሊሆን ይችላል። ለምሳሌ የውል ስምምነት፣ ኮንትራክቹዋል ማይልስቶን ሲኖር፣ የሳይት ርክክብ፣ በግዢ ወቅት ፕሮኪውመንት፣ ከውጭ የሚመጡ እቃዎች የሚደርሱበት ቀን፣ እንደነዚህ አይነት ምክንያቶች ሊሆኑ ይችላሉ ማለት ነው። እሺ ኮንስትሬንት ምን ማለት እንደሆነ ከተገነዘብን አሁን ወደ ፒ6 እንሂድና ወደ አሰራሩ እናምራ ማለት ነው። ኦኬ ፒ6 እንከፍታለን። በመቀጠል ምንድነው አንድ አክቲቪቲ እንመርጣለን። ለሴኔ በልክ ኤክስካቬሽን የሚለውን መረጥኩኝ። ከዛ ስቴፕ 2 ምንድነው ስታተስ ባር ዲቴል ቪው ላይ እንሄድና ስታተስ እንመርጥና ከዛ ስቴፕ 3 ኮንስትሬንት ታይፕ፣ እዚህ ውስጥ ወደ 10 የሚጠጉ ኮንስትሬንት ታይፖች አሉ። ከነሱ መካከል ስታርት ኦን ኦር አፍተር መርጣለሁ። ስታርት ኦን አፍተር ማለት ከዚህ ቀን በኋላ ጀምርም ማለት ሲሆን ይህ ሶፍት የሚባል አይነት ኮንስትሬንት ሲሆን አንድን ስራ ከተወሰነለት ቀን አስቀድሞ እንዳይጀመር ይከላከላል። ነገር ግን በሎጂክ ምክንያት ወይም በስራ ቅደም ተከተል ወደፊት መግፋት ካለበት ያለምንም ችግር ወደፊት ሊንሸራተት ይፈቅዳል ማለት ነው። በፒ6 ውስጥ ሁለት አይነት ኮንስትሬንቶች አሉ። ሶፍት እና ሃርድ በሚባል ይታወቃሉ። የየራሳቸው ተጽዕኖም አላቸው። መቼ እና እንዴት መጠቀም እንዳለብን በሌላ ቪዲዮ አሳያቸዋለሁ በሰፊው ማለት ነው። ኔክስት ቀኑን እንመርጥለታለን። እዚህ ጋር ቀኑን እንመርጥለታለን። በየትኛው ቀን ሌሴ ሲዝኑ መቼ ነው የሚጀምረው? ይሄ ሬኒ ሲዝን መቼ ነው የሚጀምረው? እናንተ ያንን ቀን እዚህ ጋር መሙላት ትችላላችሁ ማለት ነው። እኔ ይሄኛውን ወስዳለሁ ማለት ነው። ኤንዘን ምንድነው ማድረግ ያለብን? ስቴፕ 5 ስኬጁል ማድረግ አለብን። ኤፍ9 ተጭነን ስኬጁል በተንን ተጠቅመን ረን ስኬጁል ማድረግ አለብን ማለት ነው። ይህን ካላደረግን ለውጡን አናየው። ስለዚህ ስኬጁል እናደርገዋለን ማለት ነው። ስኬጁል ስናደርገው አክቲቪቲው ቀን ስታርት ዴት ላይ አስትሪክስ ምልክት ካያችሁ ኮንስትሬንቱ በትክክል መግባቱን ያሳያል ማለት ነው። ስለዚህ እንደተመለከታችሁት ኮንስትሬንት ስኬጁላችንን ተጨባጭ ለማድረግ በጣም ጠቃሚ ናቸው ማለት ነው። ነገር ግን ስኬጁላችን ተለዋዋጭና ጤናማ ሆኖ እንዲቀጥል በልክ መጠቀም ይኖርብናል ማለት ነው። እንደ አጠቃላይ መመሪያ ወይም ቤስት ፕራክቲስ በፕሮጀክታችሁ ውስጥ ያሉት ኮንስትሬንት ከጠቅላላ ስራዎቻችሁ ከ5% ባይበልጡ ይመረጣል። ስለተመለከታችሁን እናመሰግናለን። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር እንዲሁም ኮመንት ያድርጉ። እንዲሁም ለሌሎች እንዲደርስ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እንገናኝ።